ሼህ አብዱል ቃድር ጀላኒ ዝክረ ሕይወትና ከራማ ሚለው ልጋብዛችሁ። የዘራፊዎች ገጠመኝ። ጉዞ ተጀመረ። ከጀላኒ አውራጃ ወደ ኢራቋ ባግዳድ የሚደረገው ረጅም የበረሃ ጉዞ ከጥቂት ወጣቶች ጋር ቀጠለ። በመሃል ታዲያ የአብዱል ቃድር እናት የሰጉት ነገር ተከሰተ። ሽፍቶች ተጓዦችን አስቆሟቸው። ስለያዙት ንብረትም ይፈትሿቸው ጀመር። አብዱል ቃድር ላይ የያዙት ነገር ሳያገኙባቸው ቀሩ። የያዝከውን አምጣ በማለት ጠየቋቸው። ወጣቱ ጀላኒም እናታቸው ስለቋጠሩላቸው የወርቅ ሳንቲም ሳይዋሹ ተናገሩ። ዘራፊዎቹ በሰሙት ነገር ቋመጡ። የተባሉትን የወርቅ ሳንቲሞች ከጨርቃቸው ላይ ቀደው ሰጧቸው። በወጣቱ ድርጊት የተገረመው የሽፍቶቹ አለቃ እንዴት ሳታንገራግር ይህን ሁሉ ገንዘብ ልትሰጠን ቻልክ ሲል ጠየቀ። ጀላኒም እናቴ የትም ብትሆን እንዳትዋሽ ብላኛለች በማለት የያዙትን ሳንቲም አውጥተው እንደሰጧቸው ተናገሩ። በዚህ ምጡቅ ስነ ምግባር የዘራፊው ልብ ተነካ። ኢስላምን ለመቀበልም ምክንያት ሆነው። በሀገራችን ዛሬ ቀረ እንጂ ይህን የመሰለ የእናቶች ባህል ነበር። በተለይ በገጠር አካባቢዎች የደረስነትን ባህል ስናስብ እናቶች ቀለብ ቋጥረውና መርቀው ልጆቻቸውን ለቂርያት ማለትም ለዲን ጥናት ይልኩ ነበር። ምግባረ ሰናይነት፣ ለዲን ትምህርት የጋለ ፍቅር ማሳደር፣ ለሸሆች መታዘዝና ተገቢውን ፍቅር መስጠት የጊዜው ወርቃማ ሥርዓት ነበር። ዛሬ ከዘመናዊ ትምህርትና ከዘመናዊነት መስፋፋት ጋር ተያይዞ ያ ልምድ ትንሽም ቢሆን የተናደ ይመስላል። አሁን በየቤታችን ለልጆቻችን ለዲን ትምህርት የምንሰጠው ትኩረት ኢምንት ነው። ከቁርአን ትምህርት ይልቅ ለዘመናዊ ፍልስፍናዎች እናዘነብላለን። የተመጣጠነ ምልከታ እንኳን የለንም። ጥቂትም ቢሆን ለመንፈሳዊ ትምህርት የምንሰጠው ቦታ አናሳ መሆን የኢስላምን መጻኢ ሁኔታ አደጋ ውስጥ የጣለ ይሆናል። የኢስላም ልጆችና ትውልዶች ስለመፈጠራቸው በቀቢጸ ተስፋ እንድንታሰር ያደርጋል። የጀላኒ እናት ያላቸውን ገንዘብና ልጅ ለዲን ግልጋሎት መስጠታቸው ይኸው ዛሬም ከ900 ዓመታት በኋላ የሰሩትን ድንቅ ታሪክ እንድናወስ አድርጎናል። በ11ኛውና በ12ኛው ክፍለ ዘመን የተፈጠረን ታሪክ ዛሬ የማጥናታችን ምስጢር ዘመን የሚሻገር ታሪክ የፈጠሩ ጀግና ማየታችን ነው። ሼህ አብዱል ቃድር ጀላኒ ከአራቱ ባለቤቶቻቸው 49 ልጆችን መውለድ ችለዋል። ከዚህም መካከል 27ቱ ወንዶች ሲሆኑ 22ቱ ደግሞ ሴቶች ነበሩ። አብዛኛዎቹ ወንዶች ልጆቻቸው በዲን ትምህርታቸው በጣም ጎበዞች ስለነበሩ የአባታቸውን ፈለግ በመከተል ኢስላምን በተለያዩ የዓለም ሀገሮች ላይ በመዞር በማስተማር በጥልቀት እንዲሰራጭ አድርገዋል። አብዱል ወሃብ የሚባለው ልጃቸው ሲናገር በአንድ ወቅት አባቴ ሼህ አብዱል ቃድር ጀላኒ በጨለማና በጫካ ውስጥ ሆነው ሳለ ውሃ ጠማቸው። ያልታሰበ ዝናብ ዘነበና ንጹሕ ውሃም በጫካው ውስጥ ካለ ሸለቆ መጠጣት ሲቻል ሌላ ደመና መጣና ብርሃንንም ማየት ቻልኩኝ። ከቆይታ በኋላ በብርሃናማው ደመና ላይ ያ አብዱል ቃድር እኔ የአንተ ፈጣሪ ነኝ፣ ሁሉን ነገር ላንተ ሐላል አድርጌልሃለሁ የሚል ድምፅን ሲሰሙ ሼህ አብዱል ቃድር በፍጥነት ተዓወዝን ቀሩበት። በደመና ላይ የነበረው ብርሃንም ወዲያውኑ እልም አለና ያ አብዱል ቃድር በእውቀትህና በጧሃራነትህ ራስህን አዳንክ፣ በዚህ ወጥመዴ ብዙዎችን ከስህተት ውስጥ አስገብቻቸዋለሁ፣ አንተን ግን አልቻልኩም የሚል ድምፅ ሲሰሙ በእውነት የሁሉ ነገር የበላይ የሆነው ፈጣሪ ምንጊዜም አብሮኝ ስለሆነ ከተንኮል ይጠብቀኛል በማለት እንደመለሱለት ሲነግሩኝ ሰይጣን መሆኑን በምን አወቁ አባቴ ብዬ ስጠይቃቸው ሐራም የሆነን ነገር ሁሉ ለአንተ ሐላል አድርጌልሃለሁ ሲለኝ ነው ያወቅኩት። አላህ ስህተት የሆነን ነገር እንድንሰራ ስለማያዝ በማለት ነግረውኛል ይላል።